ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ? የኔ አስቴር ግዴ ይባላለሁ። የህይወት ክህሎት አሰልጣኝ ነኝ። ፐርሰናል ዲቨሎፕመንት ፕሮግራም ወይ ደግሞ ፒዲፒ በአስቲ የሚባል ዩቲዩብ ፕሮግራም አለኝ እና በዚህ ዩቲዩብ ፕሮግራም ምንድነው ሰዎችን ጤነኛ፣ ደስተኛ፣ ስኬታማ ችግር መፍታት እንዲችሉ እና አስተዋይ ብልህ ሰዎች እንዲሆኑ ለሰዎች እንዲተርፉ እግዚአብሔርን እንዲያመልኩ የምፈልግበት ፕሮግራም ነው። ሰዎችን ማውቃትና ማሰልጠን ነው። ይሄን ለዚህ ደግሞ ከመጀመሪያ ጀምሮ ሁለንተናዊ ስኬት ብዬ ጀምሬ ነበር። ከዛ በኋላ ደግሞ ወደ ሀብት ጉዞ የሚል ፕሮግራም ሰርቼ ነበር። የችግር መፍቻ ቁልፍም ብዬ ሰርቻለሁ። በመቀጠል ደግሞ የተሟላ ጤና እንዲኖረን የሚል ፕሮግራም ሰርቼ ነበረ። ንጹህና በራስ መተማመን ያለን ሰዎች እንድንሆን ምን እናድርግ በሚልም ፕሮግራም ሰርቼ ነበረ እና አሁን ደግሞ ዛሬ ወገኖች መንፈሳዊ ፕሮግራምን በሚል ፕሮግራም ሰርቻለሁ እና በአሁኑ ደግሞ ማስተማር ወይም ማሰልጠን የምፈልገው ሰዎች ብልህና ጠንቃቆች መሆን አለብን በሚል ፕሮግራም ነው በዚህ የቀረብኩት። ይሄ ስልጠና ደግሞ ብዙዎችን ያንጻል፣ ብዙዎችን ይጠቅማል ብዬ ነው ያሰብኩት ወገኖቼ። እና ይህን ፕሮግራም ከመጀመራችሁ በፊት ላይክ፣ ሰብስክራይብ ብታደርጉልኝ እኔ እመክራችኋለሁ። እባካችሁ አደራ ዩቲዩብን እናሳድግ፣ ለብዙዎች እንጥቀም ብዬ አደራላችኋለሁ። አሁን ወደ ቀጣይ ፕሮግራሙ ስንገባ እንግዲህ ርዕሳችን ዛሬ ብልህና ጠንቃቃ ሰዎች እንሁን ነው የሚል ነው። ምክንያቱም ሁልጊዜ ሰዎች ብልህ ካልሆኑ፣ ጠንቃቃ ካልሆኑ ለዘመናት ሲሰሩት የነበረ ሀብት ሁሉ በአንድ ደቂቃ ሊያፈርሱ ይችላሉ። ጤናቸውን ሊያጡና በሽተኛ ሊሆኑ ይችላሉ። እስር ቤት ሁሉ ሊገቡ ይችላሉ። ወይ ያልሆነ ኪሳራ ውስጥ ሊገቡ ይችላሉ። ያልሆነ ችግር ውስጥ ሁሉ ሊዘፈቁ ይችላሉ እና ሌላው ደግሞ በሰዎች ዘንድ ተወዳጅ አይሆኑም፣ ተፈላጊ አይሆኑም፣ ለኃላፊነት አይታጩም እንደማለት ነው ወገኖች። ስለዚህ ብልህ መሆን ማለት ምንድነው? አስተዋይ መሆን፣ ማስተዋል፣ ነገሮችን ስናደርግ በጥንቃቄ ስናደርግ ደግሞ ማለት ከአደጋ መጠበቅ፣ በማይሆን መንገድ ሳይሆን በሚሆን መንገድ በማስተዋል መራመድ ማለት ነው። ለምሳሌ ወገኖች ብለን ብንጀምር እንኳን ምግባችን ስንበላ እጃችን በደንብ ታጥበን ባንበላ ያው በሽታ ይዘናል እንደማለት። እጅ ባለመታጠብ እንኳን ምግብ ስንበላ እጃችን በደንብ በስነስርዓቱ ባንታጠብ ማለት ነው። ሌላው በሽተኛ የሳምባ በሽታ ያለው ወይ ሌላ የመተንፈሻ አካላት በሽታ ያለው ተላላፊ በሽታ ያለው ጋር መነካካት ባይኖርብን ማስክ ማድረግ ካለብን ወይም በንክኪ መኖር የለበትም የተባለ ሰዓት ደግሞ ማስክ በማድረጋችን አየር፣ ንጹህ አየር እንዲገባ መስኮቶች በመከፋፈት እና አየር እንዲገባ በማድረጋችን በራሱ ይሄ ጥንቃቄያችን ከሳምባ በሽታ እና ከሌሎች በትንፋሽ የሚተላለፉ በሽታዎች፣ ከንክኪ በሽታዎች ሁሉ ሊታደገን ይችላል ማለት ነው። ሌላው ወገኖቼ አመጋገባችን ራሱ መብሰል ያለበት፣ መታጠብ ያለበት፣ በደንብ ታጥቦ ምግቦች በደንብ መብሰል ያለባቸው በስለው ማይበስሉ እንደ ሰላጣ አይነት ከሆኑ ሎሚ፣ አችቶ ጨምረን ቆሻሻ እና ነፍሳትን ማስወገድ ካልቻለን በሽታ ይዘናል ማለት ነው። መታመም ደግሞ እንዴት ከባድ እንደሆነ ባለፈው የተሟላ ጤና እንዲኖረን በሚል ፕሮግራም በደንብ ጠቅሼላችኋለሁ እና ለምሳሌ አንድ ሰው ደግሞ ባልተገባ ሁኔታ ግብረ ስጋ ግንኙነት ቢያደርግ ከድንገት ከማያውቀው ሰው ጋር ጤናው ካልተመረመረ ጋር ቢያደርግ ደግሞ ለበሽታ ሁሉ ሊጋለጥ ይችላል። ስለታማ ነገሮች በጋራ ቢጠቀሙ HIV ኤድስን ጨምሮ ሌላ በደም ንክኪ የሚተላለፉ እንደ ሄፓታይተስ ቢ፣ ሄፓታይተስ ሲ የሚባሉ ስለታም ነገሮች በጋራ በመጠቀም ሊይዝ ሁሉ ይችላል እና እነዚህ ሁሉ ጥንቃቄዎች ለጤና መደረግ ያለባቸው ናቸው። አመጋገቡ ባያስተካክል፣ ቤተሰቦች ላይ ፀሐይ ብርሃን ባያገኝ፣ በቂ ውሃ ባያገኝ፣ እነዚህ ተጨናናቂ ቢሆኑ እነዚህ ሁሉ ለበሽታ የሚያደርጉ ናቸው እና ስንጠነቀቅ ማድረግ ያለብንን በቂ ውሃ መጠጣት፣ ፀሐይ ብርሃን መሞቅ፣ አመጋገባችንን ማስተካከል፣ አለመጨናነቅ ነው። ጠንቃቃ ሰው በዚህ ይገለጣል ማለት ነው። ሌላው ደግሞ ንጽህና ውበቱን ይጠብቃል። ጠንቃቃ ሰው ከሆነ ከቤት ከመውጣቱ በፊት ጸርቶ አምሮበት ተጠንቅቆ አለባበሱ፣ አኳኋኑን ይጠብቃል። ሌላው መናገር ያለበትን አውቆ ይናገራል። ዝም ብሎ እንደመጣለት አያወራም። ሰዎች የሚያስከፋ ከሆነ አያወራም። ለጉዳት የሚዳርገው ወሬ አያወራም። ሲያወራ እንኳን ሰው መጠንቀቅ አለበት። የሚናገረውን ነገር ማወቅ አለበት ወገኖቼ።
ሌላው እንደው ዝምታ ይሻላል። ብዙ ጊዜ የራሳችን ሀሳብ ላይ የራሳችን ዓላማ ላይ ትኩረት ብናደርግ ሰዎችን ብንሰማ እና መመለስ መናገር ያለብን ነገሮች በመናገር ራሱ ይሄ ጠንቃቃ ያስብለናል። ሌላው ደግሞ እንዲህ በራስ መተማመን ያለው ሰው ቀና ብሎ የሚራመድ በራስ የሚተማመን ኮራ ያለ ሰው መሳቅ ሲኖርብን ብቻ የምንስቅ መጫወት ሲኖርብን ብቻ የምንጫወት አይነት አለባበሳችን ሁኔታችን የሚያምር ለሰው የሚስብ በማድረጋችን ራሱ ይሄ ራሱ ጥንቃቄ ነው። እንዳስፈላጊነቱ ጥንቃቄዎች ብዙ ናቸው። አሁን መኪና እንኳን ብንል ባለመኪኖች መጀመሪያ ከቤት ከመውጣታቸው በፊት መኪናቸውን መፈተሽ አለባቸው። ጎማውን፣ ዘይቱን፣ ሌላው መፈተሽ ያለባቸውን ነገር ፈትሸው ባይወጡ ቤልት ባይታጠቁ እንደምታውቁት የመኪና አደጋ ራሱ ብዙ ሰው እየጎዳ ነው ያለው እና ለዚህም ጠንቃቃ መሆን ያስፈልጋል። እሳት ቤት ወይ ቡታጋዝ ቢኖረን ኤሌክትሪክ ቢኖረን እነዚህን ሁሉ ተጠንቅቀን መጠቀም እና ጉዳት እንዳይደርሱብን በማስተዋል መኖር ማለት ነው። እንግዲህ ወገኖች የሆን ጥንቃቄነት ስንል መጀመሪያ ከማወቅ ይጀምራል። ምንድነው ጥሩ ምንድነው ጥሩ ያልሆነ፣ ከዛ ደግሞ ይሄን ባደርግ እንደዚህ ሊሆን ይችላል የሚለው ከእውቀት ይጀምራል። ማወቅ አለብን። ያው እንደነገርኳችሁ እውቀት ከአዋቂ ሰዎች እናውቃለን፣ ከትልልቆች ከትምህርት ቤት ከእውቀት ሊኖር ይችላል፣ ሚዲያው ሊነግረን ይችላል። እና እነዛ ጥንቃቄዎች ግን ለመተግበር ደግሞ ምን አይነት ሰው መሆን አለብን? ሁሌ በማስተዋል የምንራመድ ሰዎች፣ አስተዋዮች፣ ጠንቃቆች፣ ብልሆች መሆን አለብን። ምንድነው የምናደርገው? በጠዋት ተነስተን ነገራችን ስንጨርስ ሁሉ አእምሯችን ነፃ ማድረግ አለብን። ትኩረታችን መሰብሰብ አለብን። ኤነርጂ ፖዚቲቭ ኤነርጂ ይዘን መነሳት አለብን። በምስጋና መነሳት አለብን። ትኩረታችን ወደ ምናደርገው ነገር ነው እንጂ መሆን ያለበት አንዳንድ ሰው ሀሳብ ይዞኝ እንቅልፍ ይዞኝ እንደዚህ ሁኜ ይሄ ችግር ደረሰብኝ ጭንቀት ደረሰብኝ ሊል ሁሉ ሊያማካኝ ይችላል። ስለዚህ በማስተዋል በጥንቃቄ ነው እያንዳንዷን ደቂቃ መጓዝ ያለብን ማለት ነው። ወገኖቼ እግዚአብሔር እንኳን ይናገራል እኮ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እግዚአብሔር ሳንፈራ ቀርተን ሰዎች ብንበድል፣ ሰዎች ክፉ ብናደርግ፣ ያልተገባ ሁኔታ ብንፈጽም ራሱ መንግስት በህግ የሚጠይቀው ነገር አለ እና የጥበብ መጀመሪያ እግዚአብሔር መፍራት ነው ወገኖች አንደኛ። ሁለተኛ ደግሞ ጥንቃቄ ማስተዋል ይጋርድሃል ነው የሚለው። ሰው የዘራውን ያጭዳል፣ እግዚአብሔር አይዘበትበትም ይላል ወገኖች። እና ጥንቅቅ ብለን ጠንቃቆቹን እንድንኖር ነው የምናገራችሁ። ለሰው ራሱ ይሄ አይናገርብኝም ይሄ አይሰማብኝም ብለን የምናወራው ነገር ራሱ በኋላ ተሰምቶ አደጋ ካለው መጀመሪያውን አለማውራት ይሻላል ወገኖች። ዝም ብለን የምናወራውን ራሱ ተጠንቅቀን ካወራን ይሄ ራሱ ጥንቃቄ ይባላል ማለት ነው። እና ብልህ ስንሆን ደግሞ ነገሮችን ከአንድ አቅጣጫ ብቻ አይደለም የምናየው። ይሄ ባደርግ እንደዚህ ይሆናል እንላለን። ገንዘብ መቆጠብ ራሱ ብልህ ሰው የሚያደርገው ነው። የቤት አያያዝ ራሱን መንከባከብ የሚችል ለሌሎች መርዳት የሚችል ሰው የብልህ ሰው ባህሪዎች ናቸው እና የአስተዋይ ሰው ባህሪዎች ናቸው። አስተዋይ ሰው እንግዲህ ምንድነው የሚያደርገው? ጉዳትና ጥቅሙን የአንድ ነገር አመዛዝኖ ማየት ይችላል ማለት ነው። አመዛዝኖ ካየ የሚጠቅመው ላይ ነው እንጂ የሚያተኩረው የማይጠቅመው ነገር ላይ ጊዜ ገንዘቡን አይፈጅም ማለት ነው። ስለዚህ ሁሉ በማስተዋል ይሁን፣ ሁሉ በብልሃት ይሁን፣ ሁሉ የምናደርገው ሁሉ ጥንቃቄ ይኖረው። በቃ ወገኖች ለምሳሌ እሳት በአግባቡ እንኳን ቡታጋዝ ወይ የሆነ እሳት በአግባቡ ባይጠቀም አንድ ሰው ያው ቤቶች ተቃጥለው እናያለን። መኪና ተቃጥሎ በእሳት አደጋ እንኳን ስንት ሰው ሲሞት እናያለን። ከጥንቃቄ ጉድለት ማለት ነው ወገኖቼ። እና ጠንቃቃነት ሁሌ በጠዋት ጀምሮ ስንነሳ በሀሳባችን ምንም ስህተት እንዳልሰራ በተቻለኝ ምንም ክፋት እንዳልናገር ክፉ እንዳላወራ መጠንቀቅ አለብኝ። ያልሆነ ወጪ እንዳላወጣ መጠንቀቅ አለብኝ እያለን ከራሳችን ጋር ስለ ጥንቃቄ ስለ ብልሃት እንደገና ብልህ ሁኜ ይሄን ሰርቼ ራዕይ ኖሮኝ ተለውጬ ለሰዎች ይተርፋለሁ የሚል ነገር አባባል መኖር አለበት እና ብልህ ጠንቃቃ ሁኑ፣ ማስተዋል ይኑራችሁ እላችኋለሁ ወገኖቼ። ሌላው እንደዚህ አሁን የባንክ አካውንት እንኳን በጥንቃቄ በሚስጥር ባለመያዝ ሰው ከሞባይል ባንኪንግ ከተለያየ አቅጣጫ ብር ሲወሰድበት ሲጨነቅ ለዝርፊያ ሲጋለጥ እናያለን። በአግባብ ቤቱን ባለመቆለፉ ወይ ጥበቃ ባለማኖሩ እነዚህ ሁሉ ከጥንቃቄ ጉድለት ከብልሃት ጉድለት የሚከሰቱ ችግሮች ናቸው። ሰው ላይ የሚደርሱ ጉዳቶች ናቸው ማለት ነው። እንደገና ብልህ ሰው ደግሞ
ሰዎችን ይረዳል ወገኖች። ነግበኔ ማወቅ አለብን፣ ሰው መርዳት አለብን። ብልህ ሰው ከሆንን ሰው እንረዳለን፣ እግዚአብሔርን እንፈራለን። ከዛ ደግሞ የምንሰራው ነገር ላይ አተኩረን እንሰራለን፣ ስራችን በአግባቡ እንሰራለን። ጠዋት ራሱ በጠዋት ስራ መግባት በራሱ የብልህ ሰው መገለጫው ነው። በጠዋት ሰዓት አጠቃቀም ወገኖች፣ ጠዋት ተነስተን ለምሳሌ እኔ ጠዋት 11 ሰዓት ላይ ተነስቼ ተጣጥቤ ጸልዬ መስራት ያለብኝ ለቀኖች የሚሆኑ ፍሬሽ ምግቦች ለቁርሴም ለምሳ የሚሆኑ ለአጠቃላይ ሰርቼ እርግጥ ብዬ በትራንስፖርት ከ2 ሰዓት በፊት ስደርስ እኔ ደስ ይለኛል። አንደኛ ይሄ በማድረጋችን ስራችን ባከበርነው ቁጥር ያከብረናል። ሁለተኛ ከጥድፊያ ያለው ኑሮ አንኖርም። ተረጋግተን ስራችን እንሰራለን፣ ተረጋግተን ራሳችን እንኖራለን። የተመስጦም ጊዜ ራሳችን የማረጋጋት ለቀኑ እርግጥ ብለን ራሳችን በማስተዋል ልንራመድበት የምንችል የተመስጦ ጊዜ 10 ደቂቃም ቢሆን ይኖረናል። በቂ ጊዜ እንዲሆነን አድርገን ጊዜያችን የምናቃቃበት ነገር መኖር አለበት ወገኖች። እና ምንድነው መሰላችሁ፣ ለምሳሌ ጠዋት በጠዋቱ መነሳት ሲገባው የሚያረፍድ ሰው ከሆነ ጥድፊያ ይሞላል። በጥድፊያ ደግሞ ብዙ ይሄ ጥድፊያ፣ መዋከብ፣ መጨናነቅ የመሳሰሉ ነገሮች ደግሞ ለብዙ አደጋት ምክንያቶች ናቸው። እና ጥድፊያ ማቆም አለብን። የምንሰራውን ነገር በማስተዋል ቀስ ብለን ይሄን ሰርቼ ከዛ ይሄን ሰራለሁ ብለን ተረጋግተን መስራት አለብን። ለዛ ጊዜያችንን ደግሞ በአግባብ መጠቀም አለብን። የጠዋት ተነሺ መሆን አለብን። ሌላው ማረፍ ሲኖርብን ደግሞ እንግዲህ የእረፍት ቀናት ሲኖሩ በደንብ ጥሩ እረፍትም ጥሩ ነገር ነው፣ ማረፍ እንችላለን ማለት ነው። እንግዲህ ብልህ ሰው ከሰዓት አጠቃቀም ራሱ ከእርጋታ ውስጡን አረጋግቶ ከጥድፊያ መንፈስ መራቅ በራሱ የጠንቃቃና የብልህ ሰው አካሄድ ነው። ብልህ ሴት ለባሏ ዘውድ ናት፣ አስተዋይ ሴት እያለ እግዚአብሔር ስለ መልካም ሴት ራሱ ብዙ ያወራል። እና መልካምነት በራሱ ለሰዎች ደግ ማድረግም ቅድም እንደነገርኳችሁ የብልህ ሰው መገለጫው ናቸው። እና ብልህ ስንሆን እግዚአብሔር እንፈራለን፣ ሰው እናከብራለን፣ ስኬታማ እንሆናለን። ስንጠነቀቅ ደግሞ የያዝነውን በስንት ዓመት ያፈራነውን ነገር በአንድ ደቂቃ ወሬ፣ በአንድ ደቂቃ የጥንቃቄ ጉድለት ነገራችንን አናጣም ወገኖች። እባካችሁ ብልህ፣ አስተዋይ፣ ጠንቃቆች ሁኑ እና እንደዚህ እንድትሆኑልኝ እፈልጋለሁ። ይሄን ካለን በህይወታችን ስኬታማ፣ ደስተኛ፣ ጤነኛ ማንሆንበት፣ ጠንካሮች ማንሆንበት፣ ችግር ፈቺዎች ማንሆንበት ምክንያት የለም። ለሌሎች ማንደርስበት ምክንያት የለም። እና ወገኖቼ ጠንቃቃ ሁኑልኝ፣ ብልህ ሰው ሁኑልኝ፣ አስተዋይ ሁኑልኝ ብዬ እላቸዋለሁ። እንግዲህ እንዳልኩት ደግሞ ይሄ ስልጠና ቀጣይ ነው፣ የ3 ወር ነው እንዳልኩት። ይሄ አሁን 7ኛው ሳምንታዊ ፕሮግራሜ ነው። በሳምንትም ሌላ ፕሮግራም እንደዚህ እንወያያለን። እስከዛ ግን ወገኖች እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ፕሮግራሙን በደንብ ተከታተሉ። እንዲደርሳችሁ ተከታትላችሁ ተከታታይ ሆናችሁ እንድትጠቀሙ በህይወታችሁ እንድትኖሩበት ወገኖች ይመክራችኋለሁ። አመሰግናችኋለሁ። ስለ ሁሉ እግዚአብሔር ይመስገን። አመሰግናለሁ።